በአንድ ወቅት አንድ የአይኑን ብርሃን ያጣ ወጣት አይነ ስውር ነኝ እባካችሁ እርዱኝ የሚል ጽሑፍ ጽፎ መንገድ ላይ ይለምን ነበር። አንድ በእድሜ የበሰሉ አዛውንት ከኋላ ቆመው ያዩት ነበር። የተወሰኑ ሰዎች ገንዘብ ይሰጡታል፣ አብዛኛው ሰው ግን እያየው ነበር የሚያልፈው። በዚህ ጊዜ አዛውንቱ ከጥቂት ደቂቃዎች በኋላ ጠጋ ይሉና ልጄ ይሉታል። ፈቃደኛ ከሆንክ ጽሑፉን ልቀይርልህ፣ የጻፍከውን ጽሑፍ ልቀይርልህ ይሉታል። ልጁም እሺ አባባ ይቀይሩልኝ ይላቸዋል። ሰውየው ወረቀቱን ያነሱና በጀርባው ጽሑፉን ይቀይሩና መልሰው ያስቀምጡታል። በዚህ ጊዜ በጣም ብዙ ሰዎች ገንዘብ ይሰጡታል። ከሚፈልገው በላይ ገንዘብ ያገኛል። ወደ አመሻሹ ላይ ሰውየው ተመልሰው ይመጣሉ። ልጁም በጣም ይገረምና አባባ መጡ ይላቸዋል። አዎ መጣው ይሉታል። ምን ቢያደርጉ ነው? በጣም ብዙ ሰው እኮ ገንዘብ ሰጠኝ። እኔ እኮ ብዙ ጊዜ እዚህ ጋር ቁጭ ብዬ ለምናለሁ። ማንም ሰው አይቶኝ ያልፋል እንጂ ይህን ያህል ብዙም ግድ ሰጥቶት ገንዘብ የሚሰጠኝ ሰው አልነበረም። እርስዎ ጽሑፉን ከቀየሩት በኋላ ግን ብዙ ሰዎች ገንዘብ ሰጡኝ። ምን ቢሉ ነው አላቸው። አዛውንቱም ልጄ እኔ የጻፍኩት አሉት በጣም የሚያምር ቀን ነው፣ በጣም የተዋበ ቀን ነው፣ እኔ ግን ለማየት አልታደልኩም የሚል ጽሑፍ ነበር። ሱብሃንአላህ። ሰዎች ይህን እያዩ ልባቸው ይነካል። በዚህ ምክንያት ብዙዎቹ ገንዘብ ሰጡት። ከዚህ የምንወስደው ትምህርት ምንድን ነው? ከአፋችን የሚወጡ ቃላቶች፣ ሰዎችን የምንናገራቸው ነገሮች፣ ሰዎችን አይጎዱም ብለን የምናስባቸው ነገሮች በሙሉ የሰዎችን አጥንት ይሰብራሉ። የምንናገረውን ከአፋችን የምናወጣውን ነገር እንጠንቀቅበት። ጥሩ ነገርም ስናወራ፣ በጥሩ መንገድም ሰዎችን ስንመልስ አጥንታቸውን እንጠግናለን። ስለዚህ በተቻለ መጠን ከአፋችን የሚወጣውን ነገር ቆጥበን ጥሩ አስተካክለን ለመናገር እንሞክር። ምክንያቱም አንዴ ከጎዳናቸው በኋላ መመለሱ በጣም ይከብዳል። የካንሰር ታማሚ የሆነን ሰው ልንጠይቅ ሄደን አጎቴም እኮ በካንሰር ነበር የታመመው ከዛ በኋላ ሞተ አንለውም አይደለም። እንደውም ከካንሰሩ እንደሚያገግም እንደሚድን ሞራሉን ከፍ ለማድረግ ብዙ ነገሮችን እንናገራለን። የምንናገረው ነገር ሰዎች ጋር ለውጥ ያመጣል። አንድ ሌላ ታሪክ ልድገምና በዚሁ ላጠቃለሁ። አንድ አባት ልጁን ማስተማር ይፈልጋል። ይጠራውና ዛሬ ውሎ እንዴት ነበር ይለዋል። ውሎዬ ጥሩ ነበረ፣ ግን ስጨቃጨቅ ነው ያልኩት ከሰዎች ጋር። ከዛ በኋላ አባትየው ምን አለው? ና አለና 12 ሚስማሮች ሰጠው ከመዶሻ ጋር። ሄድና እነዚህ ሚስማሮች እዛ አጥር ላይ አንዳንድ እያረክ ምታቸው ይለዋል። 12ቱንም ሚስማሮች አንዳንድ እያደረገ አጥሩ ላይ ይመታል። የአባት ትእዛዝ ነውና። መቶ ከጨረሰ በኋላ ወደ አባቱ ይመጣና ይኸው መትቻቸዋለሁ፣ ሚስማሩን አስገብቻለሁ፣ ምንድን ነው አለው። አሁን ደግሞ ንቀላቸው አለው። እንዴ ለምን አለ። ግድ የለም ንቀላቸው፣ የአባት ትእዛዝ ነውና። ልጁም ትእዛዙን ላለመጣስ ሲል ሄዶ ሚስማሮቹን በመከራ ነቀላቸው። ከዛ አባት ምን አለው? አየህ ልጅ ያለው ሚስማሮቹን ነቀልካቸው፣ ቀዳዳው ግን እዛው ላይ ነው ያለው አለው። አዎ አለ። ሰዎችን መጥፎ ነገር ትናገራቸዋለህ፣ ሰዎችን ታቆስላቸዋለህ፣ ሰዎችን ታስቀይማለህ። ይቅርታ ብትጠይቃቸውም ቀዳዳው ግን እነሱ ጋር ይቀራል። ስለዚህ በተቻለ መጠን መጀመሪያውኑ ጥሩ ለመናገር ሞክር፣ ሰዎችን ላለማስቀየም ሞክር። ካስቀየምካቸውም ይቅርታ ስትጠይቅ እነዚህ ቀዳዳዎች ውስጣቸው እንደተበሱ ይቀራሉ አለው። ብዙ ልንማርበት የምንችለው ነገር ይኖራልና ከሰዎች ጋር ስንኖር እኛ ጥሩ ሆነን እንገኝ። ሌላው መጥፎ ስለሆነልን ወይም መጥፎ ስለሆነብን እኛ መጥፎ አንሁን። ጥሩ ከመስራት ወደ ኋላ እንበል። ለምን እምሰራው ለማን ነው የሚለውን ጥያቄ ሁሉ መጠየቅ አለብን። ለሰዎች ከሆነ ከሰዎች አጸፋውን በጥሩ ላናገኝ እንችላለን። ለፈጣሪ ብለን የምንሰራ ከሆነ ግን ፈጣሪ ጥሩ ነገሮችን በሙሉ እንዳስቀምጠልን እዚህም ዓለም ላይ ቀጣዩም ዓለም ላይ እናገኘዋለን። አንዋር አህመድ ነኝ። ማስታወሻ ነው።